እውነተኛው እንዴ ነው ያረግ ንጹህ ወንድ ስርዓት ያለው ወንድ ሴት ሲያስፈራራ አይገኝም። ለምን? ወንድ ነው የታጠቀው እውነተኛ ሱሪ ነው። እንደዛ እንደ ገለባው አይደለም። ወንድ ልጅ ሴትን አያስፈራራም። ወንድ ልጅ ለሴት ይሳሳል፣ ለሴት ያከብራል፣ ለሴት ልጅ ክብር ይሰጣል። አሉ ገለባዎች አይደል? ሴትን የሚያስፈራሩ የሚመቱ ብዙ ነገር የሚያደርጉ። ያንዳንድ ወንድ ደግሞ ፈሪነት፣ ሞኝነት፣ ዜሮ ጭንቅላት እዚህ ውስጥ ምንም እንደሌለው የምታውቂው የራቁት ፎቶና ቪዲዮሽን አሰራጫለሁ ብሎ ምስኪን ሴቶች እህቶቻችንን በድህነት የተለያየ ቦታ ስራ እየሰሩ ያሉ መማር ያልቻሉ ሴቶች እህቶቻችንን የሚያሰቃዩ ወንዶች አሉ። ሴት ልጅ እንደዚህ ቪዲዮ ይዞ ካስፈራራ እሱ ወንድ አይደለም። ለምን ትፈሪዋለሽ? ለምንድን ነው ለዚህ የምታለቅሽለት? ይሄንን እኮ 40 ገርፋ ኩልኩን የምታሳይ በጣም ብዙ ሴት አለች። አንቺ ሞኝ ዋጋ መጥቶ ነው የሚያስፈራራ። አትፍሪ። ይሄንን ለህግ አሳልፈሽ ስጪ። አንገቱን እንቅ አርገሽ ለህግ አሳልፈሽ ለመስጠት እንድትወስኚ ውጪ ከቤት ተናገሪ። ለሰው ሄደሽ ለህግ ተናገሪ። ቤት ውስጥ ቁጭ ብለሽ አታልቅሽ። ሂጂ ባለሙያ ጋር መሄድ ያለብሽ ምንም ብር ክፈይ። የስነ ልቦና ምክር አገልግሎት የሚሰጡ ሰዎች ጋር ሂጂ አንድ። ከዛ ቀጥሎ ደግሞ ፖሊሶች ጋር ሂጂ። እንዲህ አርጎኛል በይ። ዝም ብለሽ ቤት ውስጥ ተዘግተሽ አታልቅሽ። ማንም አይረዳሽም። ራስሽን የምትረጂው አንቺ ነሽ። ወንድ ልጅ ስራ ላይ ነው። ወንድ ልጅ ትምህርት ላይ ነው። ወንድ ልጅ ኮስታራ ነው። ወንድ ልጅ እናከብረዋለን። ይሄ በወንድና በእንስሳ መካከል ያለን ፍጥረት ግን አናከብረውም። ለምን? ሴት እህቶቻችንን በዚህ ሁኔታ የሚያሰቃዩ ወንዶችን እያንዳንዳችን ለቅመን የራቁት ቪዲዮና ፎቶ አሰራጫለሁ ብለህ የምታስፈራራ ማንም ወንድ እያንዳንዳችን የማህበረሰባችን አባላት እናሳድድና ለፖሊስና ለህግ አሳልፈን እንሰጣለን፣ እናገኛለን። ሁላችንም የዜግነት ግዴታችን ነው ይሄ። ለምን? ሴቶች እህቶቻችንን እንጠብቃለን። ታዲያ ከሀገር ውጭ ሆነው አንያዝም። ምክንያቱም ኢትዮጵያ አይደለን።